የታላቅነትና የርህራሄ መገለጫ ከሪንግ ውስጥ እስከ ህይወት ሜዳ። በዛሬው የውጊያ ምሽት ያየነው ፍልሚያ ተራ የኃይል ሽኩቻ ሳይሆን የታላቅ ስፖርተኛን ትክክለኛ ማንነት ያሳየ ድንቅ አጋጣሚ ነበር። ከጨዋታው በፊት በነበረው ቃለ መጠይቅ እሰብረዋለሁ ብሎ ዝቶ የነበረው ጆኒ በሪንግ ውስጥ ሙሉ በሙሉ የበላይነቱን ተቆጣጥሮ ሴዶን የቆለፈበት ጥበብ ድንቅ ነበር። ነገር ግን ከድሉ በላይ የሁሉንም ልብ የነካው ራሱን የመግታትና ያሳየው ታላቅ የርህራሄ መንፈስ ነው። ተፎካካሪው ሴዶ አቅም ባጣበትና ለከባድ ጉዳት በሚጋለጥበት ወሳኝ ሰከንድ ላይ ጆኒ ጨካኝ ኃይሉን ሳይሆን ሰብአዊነቱንና ስፖርታዊ ጨዋነቱን መረጠ። ይህ ነው የእውነተኛ ሻምፒዮን መለኪያ። ጆኒ ዛሬ ላይ በሴዶ ላይ ያሳየው ትልቅ ርህራሄና ያስመዘገበው ድል ለብዙዎቻችን ትልቅ አስተምሮ ነው። ቆለፈችው፣ እጁን ሰበረችው። ወይኔ ፋይቱ ሊጀምር ነው። ማን ሩጦ የሚጠቃ ይመስላችኋል? ፋይቱ ጀምሯል። ሴዶና ጆኒ ወይኔ አነሳችሁ፣ ፈረጠችው። ወይኔ ጉዴ! ፓንቾችን እያበላ ጀርባውን ሰጠው ጆኒ። ወይኔ ጉዴ! ሴዶ ጀርባውን ሰጠው። ፓንቾችን እያሳረፈበት ነው ያለው። በመጀመሪያ በሰከንዶች ውስጥ እንግዲህ ወደ ያለቀ በመጀመሪያው ዙር ላይ ያልቀ ያዘችው እቺ ሰው ቆለፈችው። እጁን ቆለፈችው። ሊሰብረው ነው። እጅህ ምት አንተ። ኧረ ተሰበረ። ጠንካራ ነው። አረ ወደ አርምባር እየሄደ ነው። ኪሞራ አረ ታባርግ እንዳይሞት ይሄ ልጅ በእናትህ። ሴዶ እስካሁን ድረስ ታፓ ለማድረጉ በጣም እልከኛ ሆኖ ይጎዳል። በእናትህ ልጅ ሎክድ የሆነ ኪሞራን የሞከረው ምን አይነት ቆለፈችው። እጁን ሰበረችው። እንግዲህ ጆኒ ከላይ ሆኖ አንተ በጣም ጠንካራ ነው። አንተ እኔ ቀጮቹን ብዬ ነበር። የሚገርመው ከላይ ሆኖ ሴዶ አሪፍ ዲፌንድ እያደረገ ነው። እስካሁን ድረስ ስትሬንግዝ አድርጓል። ኧረ በጣም ጎበዝ ነው። እንደዚህ ከታገለ እስካሁን ድረስ እኔ እጁን ሰበረው ብዬ ነበር። አንተ ሞክሮም አግኝቶ